ፊልሙ የሚጀምረው በፓኪስታን እስር ቤት ውስጥ ነው። ሳሚያ የተባለች ወጣት ጠበቃ የክስ መዝገቦችን ይዛ በእስር ቤቱ በሮች ትገባለች። ይህ በራሷ የምትመራው የመጀመሪያ የጥብቅና ስራዋ ሲሆን በዙሪያ ያሉ ሰዎች ራሷን ለውድቀት እያዘጋጀች እንደሆነ በማስጠንቀቅ ተስፋ ሊያስቆርጧት ሞክረዋል። እሷ የተመደበችበት እስረኛ በዚህ እስር ቤት ውስጥ ለ22 ዓመት ታስሯል። ወደ እስር ቤቱ ሲመጣ ስም አልነበረውም። ምንም አይነት ቃልም አልሰጠም። ለዘበኞቹም ሆነ ለዶክተሮች አንዲትም ቃል ተናግሮ አያውቅም። የእስር ቤቱ መኮንን ሳሚያን ወደ ክፍሉ እየመራት እሷም እንደቀደሙ ሰዎች ሁሉ ምንም አይነት ውጤት እንደማታገኝ እርግጠኛ ነበረ። በሩን ሲከፍትላት በውስጡ የሚገኘው ሰው በ40ዎቹ መገባደጃ ወይም በ50ዎቹ መጀመሪያ ዕድሜ ላይ የሚገኝ ሲሆን ዝም ብሎ የተቀመጠና ምንም አይነት ስሜት የማይታይበት ሰው ነው። ሳሚያ ወደ ውስጥ ገብታ ራሷን አስተዋወቀች። ከዚያም ተቀምጣ ማውራት ጀመረች። ጠበቃው እንደሆነች እርሱ ንጹህ እንደሆነ እንደምታምንና ከእስር የምታስወጣበትን መንገድ እንደምትፈልግ ነገረችው። እሱ ግን ምንም አይነት እንቅስቃሴ አላሳያትም። አነጋገሯን ለውጣ በለስላሳና ቀጥተኛ መንገድ ለመቅረብ ብትሞክርም ምንም ለውጥ የለውም። በድንገት ከእስር ቤቱ በላይ አውሮፕላን ሲያልፍ ድምፁ ተሰማ። የሰውየውም አንገት ቀና አለ። የአውሮፕላኑን ፍጥነትና ከፍታ በትክክል ተናገረ። ሳሚያ በዝምታ ድምፅ መቅጫዋን አውጥታ መጠበቅ ጀመረች። ከዚያም ለረጅም ጊዜ ጥቅም ላይ ያልዋለ የሚመስል ድምፅ መናገር ጀመረ። ስሙ ቪር ይባላል። ሰላም፣ እንዴት አላችሁ? ይህ የፊልም ያለ የዩቲዩብ ቻናል ነው። ለዛሬ ቪር ዛር የተሰኘ የህንድ ፊልም በአጭሩ እናስቃኛችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ። ለወዳጅ ዘመዶ ማካፈል ከፈለጉም ላይክ እና ሼር ማድረግ አይርሱ። ወደ ፊልሙ እንሂድ። ፊልሙ ከ22 ዓመት በፊት ይወስደናል። ቪር በህንድ የአየር ኃይል ውስጥ በሂማሊያ ተራሮች ላይ የነፍስ አድን ስራዎችን የሚሰራ መኮንን ነበር። ሁሉም ነገር ከመቀየሩ ከ3 ዓመት በፊት በተለመደው የጥበቃ በረራ ላይ እያለ ሁለት ሰዎች በረዶ ውስጥ ተቀብረው ተመለከተ። ወደ ታች ወርዶም አዳናቸው። ይህ ለእሱ የተለመደ ስራው ነበር። በዚህ ወቅት በፓኪስታን ውስጥ አንድ ተደማጭነት ባለው የፖለቲካ ቤተሰብ ውስጥ ዛራ ሀያት ካን ለጋብቻ እጩነት እየተዘጋጀች ነበር። አባቷ በፓኪስታን ፖለቲካ ውስጥ ትልቅ ቦታ ያለው ሰው ነው። እሱም በሁለት የፖለቲካ ቡድኖች መካከል ያለውን ትስስር ለማጠናከር ዛራን ሺራዚ ከተባለ ሰው ጋር ለማጋባት አቅደው ነበር። ዛራ የቤተሰቧ ስም ያለውን ክብደት ስለምታውቅ ትዕዛዙን ተቀብላም ነበር። ሆኖም በቤት ውስጥ ትልቅ ሐዘን ገባ። ቤተሰቡ ቤቤ ብለው የሚጠሯት አሮጊት ትሞታለች። የቤቤ መጨረሻ ምኞትም ስትሞት አመዷ በህንድ ውስጥ በሚገኝ በቢስ ወንዝ ውስጥ እንዲበተን ነበር። ዛራ ይህንን ሰምታ ራሷ እንደምታደርገው ቃል ገባች። ቤቤ ከሞተች በኋላ ዛራ አመዱን ይዛ ወደ ህንድ ለመጓዝ ከአገልጋዩዋ ጋር ጉዞ ጀመረች። ሆኖም ወደ ህንድ በሚሄዱበት ወቅት አውቶቡሱ መንገድ ስቶ ገደል ውስጥ ወደቀ። በዚህ አካባቢ የነፍስ አድን ስራ ይሰራ የነበረው ቪር ሄሊኮፕተሩን ተረክቦ ወደ ዛራ ደረሰ። ዛራ በከፍተኛ ፍርሃት ውስጥ ሆና ገደል ላይ ተንጠልጥላ ነበር። ቪር እንዳዳናትም የቤቤ አመድ ያለበት ቦርሳ ወደ ገደል ተንሸራተተ። ዛራ ቦርሳውን እንዲያመጣላት በጩኸት ለመነችው። ቪር ህይወቷን አትርፎላት አሁን ደግሞ ለቦርሳ ሲል እንደገና ወደ ገደል እንዲወርድ መጠየቋ ቢገርመውም ወርዶ አመዱን አመጣላት። ቪርና ዛራ ቀጣዩ አውቶቡስ እስኪመጣ ድረስ አብረው ለማደር ተገደዱ። በዚያ ምሽት ዛራ ስለ አመዱ ስለገባችው ቃልና ቤቤ ለእርሷ ስላላት ትርጉም ነገረችው። ቪር በታሪኩ ተነክቶ ይቅርታ ጠየቃት። በማግስቱ ጠዋት ወደ ወንዙ ሲሄዱ በመካከላቸው የነበረው ውጥረት ቀነሰ። አመዱን በወንዙ ውስጥ ከከተቱ በኋላ ቪር ለዛራ አንድ ጥያቄ ያቀረበላት። እኔ ላደረኩልሽ ውለታ ምትክ አንድ ቀን ብቻ ከእኔ ጋር ወደ መንደር እንድትሄጂ ይፈልጋለሁ አላት። ዛራም በገባችው ቃል መሰረት ተስማማች። ፊልሙ ወደ ቪር መንደር ይወስደናል። የመንደሩ ልጆች ቪር እጮኛውን ይዞ እንደመጣ በማሰብ ቪር መጣ፣ እጮኛውን ይዞ መጣ እያለ ይጮሁ ነበር። ቪርን ያሳደገው ሰው እነሱ ሳያውቁ የተጋቡ መስሎት ተቆጥቶ ይመታዋል። ቪር ግን ዛራ ከፓኪስታን የመጣች እንግዳ መሆኑን ገለጸለት። የቪር ቤተሰቦች ዛራ ፓኪስታናዊ መሆኗን ሲሰሙ በደስታ ተቀበሏት።
እናትየው ጸጉሯን ትሰራት ጀመር። ስለ ቪርም ታወጋታለች። ቪር ምንም የሌለው ትንሽ ልጅ ሆኖ ወደዚህ መንደር እንዴት እንደመጣም ነገረቻት። በመቀጠልም ወንዶች ሁል ጊዜ ወደ ከተማ እንደሚሄዱ፣ ሴቶች ግን እዚያ እንደሚቀሩ በንግግሯ መሃል ጠቀሰችላት። ዛራ በዚህ ጉዳይ ላይ ለጥቂት ጊዜ ካሰበች በኋላ በቀጥታ ጠየቀችው። እዚህ የሚያምር ነገር ገንብተሃል፣ ነገር ግን ሴቶችን ወደ ኋላ ትተሃቸዋል አለችው። በዚያ ምሽት በመንደሩ በዓል ላይ ቻውድሪ በተሰበሰበው ሕዝብ ፊት ቆሞ አንድ አዋጅ አወጀ። በዚህ መንደር ለሴቶች ልጆች ትምህርት ቤት እንደሚገነባም ተናገረ። ይህንን የምናደርገው አንዲት እንግዳ እኛ የዘነጋነውን ነገር ስላስታወሰችን ነው አለ። ዛራ መሰረተ ድንጋይ እንድታስቀምጥም ጠየቋት። መላው የመንደር ሰው እያያት ድንጋዩን አኖረች። ምሽቱ በሙዚቃና በደስታ ቀጠለ። ቪርና ዛራ ያለምንም ስጋት ደስታውን ተካፈሉ። በዓሉ አልቆ መንደሩ ሲረጋጋ ቪር ከማንም ቀድሞ በቤቱ ጣሪያ ላይ ወጥቶ ነበር። በማግስቱ ጠዋት ቻውድሪ ቪርን ጣሪያ ላይ አገኘው። ቪር ያለፈውን ቀን ገና ያልተጠናቀቁ ብዙ ስራዎች እንዳሉ እንዳሳየውም ነገረው። በዚህ አካባቢ ያሉ ሴቶች ትምህርት እንደሚያስፈልጋቸው፣ ቀሪ ህይወቱን ለዚህ ዓላማ መስዋዕት ማድረግ እንደሚፈልግም ገለጸ። ቻውድሪ የቻልከውን ጨርስ፣ ቀሪውን እኔ ጨርሳለሁ በማለት አበረታታው። ቪርና ዛራ አብረው ወደ አውቶቡስ ጣቢያ ተጓዙ። ድልድዩ ላይ ቁርጭምጭሚቷን ስለመታት ቪር በከፊል ተሸክሟት ነበር። በዚህ መሃል ከእግሯ ላይ የወደቀውን አልቦ ቪር ይዞት ቀረ። ጣቢያው ሲደርሱ ከፓኪስታን የመጣው ባቡር ደርሶ ነበር። የዛራ እጮኛ ዛራን ለመውሰድ ቆሞ ነበር። ዛራ ሁለቱንም አስተዋወቀቻቸው። ቪር የራዛን እጅ ጨበጠው። ስሜቱን ላለማሳየትም ተቆጣጠረ። ራዛ ላደረገው ሁሉ ቪርን ከልብ አመሰገነው። ዛራ ከእጮኛዋ ጋር ከመሄዷ በፊት ቪር ከእሷ ጋር ብቻውን የሚሆንበትን አጋጣሚ አገኘ። እንደሚወዳትም ነገራት። ነፃ ብትሆኚ ኖሮ ያለምንም ጥርጥር አብረን እንሆን ነበርም አላት። ነፃ ስላልሆንሽ ግን የፈለግሽውን ያህል ርቀት እጠብቅሻለሁ፣ የጠየቅሽኝን ማንኛውም ነገር አደርጋለሁ ሲል ቃል ገባላት። ራዛ ተመልሶ መጥቶ ዛራን ወደ ባቡር ይዟት ሄደ። ቪር የዛራን አልቦ በእጁ ይዞ ብቻውን ቀረ። ቪር ወደ ህንድ ተመልሶ ከአየር ኃይሉ ስራውን ለቀቀ። የፍቅር ስሜቱ ሳይፈታ በዚህ መንደር ውስጥ መኖር አልቻለም። ስለዚህም ፈጽሞ አላደርገውም ያለውን ነገር አደረገ። ያለምንም ህጋዊ ፈቃድና ጥበቃ ወደ ፓኪስታን ገባ። አገልጋዩዋ ሻቦ እንደሚመጣ ታውቅ ስለነበር በወንድሟ በኩል ክፍል አዘጋጀችለት። ሻቦ ዛራ እንደምትወደውና እሷን ካልተፈለገ ህይወት ሊያወጣት የሚችለው ቪር ብቻ እንደሆነ ነገረችው። በሰርጓ ቀን ቪር ሳይጋበዝ በቦታው ተገኘ። ዛራ በህዝቡ መካከል አየችው። ወዲያውኑ የራዛን እጅ ለቃ በህዝቡ መካከል እየሮጠች ቪርን አቀፈችው። ክፍሉ በዝምታ ተዋጠ። የዛራ አባት ልጃቸው በገዛ ሰርጓ ላይ አንድ ህንዳዊ ስታቅፍ በማየታቸው በድንጋጤ ልባቸው ታመመ። በዚያ ምሽት የዛራ እናት ወደ ቪር ክፍል መጣች። ፊት ለፊቱም ተቀምጣ በግልጽ ማውራት ጀመረች። ልጇ እንደምትወደው እንደምታውቅና ይህንን እውነት እንደማትክድ ነገረችው። ሆኖም ግን የዛራ እናት ቪር ሁኔታውን እንዲረዳ ፈለገች። የጃንጊር ሙሉ የህይወት ልፋትና የፖለቲካ ስልጣን የተገነባው ከራዛ ቤተሰቦች ጋር የሚደረገው የጋብቻ ጥምረት ላይ ነው። ከፖለቲካው ባለፈ የአንድ የፓኪስታን ቤተሰብ ልጅ የሆነችው ዛራ ህንዳዊ ሰው ጋር መሆኗ በህብረተሰቡ ዘንድ ስለሚያስከትለው ውርደት ለአባቷ ሞት ሊሆን እንደሚችል ገለጸችለት። እንደ እናት ልለምንህ፣ ወደ ዛራ ሂድና ራዛን እንድታገባ አሳምናትም አለችው። ቪር ለረጅም ጊዜ ትኩር ብሎ ካያት በኋላ አንድ የህንድ እናት ስትጠይቀኝ የገዛ እናቴ እንደጠየቀች ነው የምቆጥረውም አላት። ወደ ዛራ ዘንድ ሄዶ ውሳኔውን ነገራት። አባትሽን ስሚ፣ ይህንን ለእርሱ ስትይ አድርጊ። ምርጫሽ አባትሽን ለሞትና ለሐዘን ቢዳርገው ያ ሸክም ለዘላለም ይከብድሻል አላት። እሱም ወደ መንደሩ ሄዶ ተመልሶ ለመኖር እንደሚሞክርም ነገራት። ዛራ በሐዘን ተሰብራ ብታለቅስም ቪር ግን ራሱን አጠንክሮ ተለያት። ቪር ወደ ህንድ ለመመለስ ድንበር ላይ ሲደርስ ፖሊሶች መጡ። የህንድ የስለላ ድርጅት አባል ነኝ የሚል የሐሰት ክስ ሰነድ እንዲፈርምም አዘዙት። ቪር እምቢ ባለ ጊዜ አንደኛው መኮንን በጆሮ ተጠግቶ ካልፈረምክ ዛራ አብራ ሴራ እንደጠነሰሰች ተደርጎ ትታሰራለች አለው። ለዛራ ክብርና ደህንነት ሲል ቪር የሐሰት ክሱን ፈረመ። በፓኪስታን በኩል ደግሞ ቪር የተጫነበት አውቶቡስ ገደል ገብቶ እንደተከሰከሰና በውስጡ የነበሩ መንገደኞች ሁሉ
ቪርን ጨምሮ እንደሞቱ ለዛራ ቤተሰቦች ተነገራቸው። ፊልሙ ወደ አሁኑ ጊዜ መልሰናል። ጠበቃዋ ሳሚያ ይህንን ሁሉ ታሪክ ከሰማች በኋላ ጉዳዩን ለማሸነፍ ወሰነች። ሳሚያ ማስረጃ ለመሰብሰብ ወደ ህንድ ወደ ቪር መንደር ተጓዘች። እዚያ ስትደርስ የቪር አሳዳጊዎች መሞታቸውን ሰማች። ነገር ግን በቤት ውስጥ ብዙ ልጆችን ስታይና አንዲት ሴት ስትጠራት ሰማች። ያቺ ሴት ዛራ ሀያት ካን ነበረች። ዛራ ቪር መሞቱን ስትሰማ በፓኪስታን የነበረው ህይወቷን እርግፍ አድርጋ በመተው ወደ ቪር መንደር መጥታለች። እሱ የጀመረውንም የሴቶች ትምህርት ቤት ለ22 ዓመታት ስታስተዳድር ቆይታለች። ሳሚያም በዝምታ እንዲህ አለቻት፣ ቪር በህይወት አለ። በፓኪስታን እስር ቤት ውስጥ ለ22 ዓመታት ስምሽን አንዴም ሳይጠራ ላንቺ ሲል ታስሯል አለቻት። ፊልሙ ወደ ፍርድ ቤት የችሎት ቀን ይመልሰናል። ቪር ከ22 ዓመት በኋላ ለመጀመሪያ ጊዜ ፍርድ ቤት ቀረበ። ወደ አዳራሹ ሲገባ ዛራን አያት። ዳኛው ቪር በስለላ ወንጀል ጥፋተኛ እንዳልሆነና ለፍቅር ሲል ታላቅ መስዋዕትነት እንደከፈለ ገልጾ በነጻ አሰናበተው። ቪር ከ22 የዝምታ ዓመታት በኋላ ለመጀመሪያ ጊዜ በህዝቡ ፊት ንግግር አደረገ። ሳሚያ ወደ ዝግ በሩ የመጣች ብርሃን እንደሆነችና ዳግም ሕያው እንዲሆን እንዳደረገችው ነግሯት አመሰገናት። በመጨረሻም ቪርና ዛራ እጅ ለእጅ ተያይዘው ድንበር ተሻግረው ወደ ህንድ ተመለሱ። ሳሚያም ቃል በገባችው መሰረት የመጀመሪያውን የክስ መዝገቧን አሸንፋ የአባቷን መቃብር ጎበኘች። ፊልሙ በታላቅ የፍቅር ድል ተጠናቀቀ። እንግዲህ ቤተሰቦች ቪር ዛር የተሰኘውን የህንድ ፊልም በአጭሩ እንዲተረክንላችሁ በቀጣይ በሌላ ቪዲዮ እስክንገናኝ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። ለወዳጅ ዘመዶ ማጋራት ካሰቡም ላይክ እና ሼር ማድረግ ይቻላል። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም።